በቅርብ ቀን በጣም አሪፍ ስራዎች አሉን እዚህ ሰፈር ተመልከቱት በእናታችሁ በጣም አሪፍ ሰፈር ነው ያው የሀብታም ሰፈር ነው እንደምትመለከቱት ይኸው ካሚንግስ በቅርብ ቀን ወደ ዋናው ከመግባታችን በፊት እስኪ የዚህ ሰፈራችን ያለንበት ሁኔታ ትንሽ ላስጎብኛችሁ እነዚህ እንደምትመለከቷቸው ጅቦች ናቸው የተወለዱ አዳዲስ ጅቦች ያው ጥቁርና ሌላቸው የሆነ አፈር መልክ ያላቸው ብዙ አሉ ባይዙ እዚህ ጋር ማታ ከ11 ሰዓት ጀምሮ የተለያዩ ጅብ አይነት ነው ይሄው ቦታቸው ነው ሰፈራቸው እዛ ሄደና ያነሳናቸው ጥቁሩ በስማ አረ የሌለ ነው በእናታችሁ ቀጥታ ወደ ጉዳይ ከማስገባችሁ የትንሽ እስኪ ዘና ብለን እንግባ ብለን ነው ዋው እኛ ራሱ ተገርመን እንደዚህ በአካል እንደዚህ የተወለዱ የገጠር ልጅ ነኝ ግን እንደዚህ አይቻል አቀባይዙ ከሚገርማችሁ ነገር ዲጋ ደግሞ ይኸው በጧቱ ዶሮዎቻችን ልናመጣ ሄደናል እዛ ሰፈር ያው ራቅ ያለ ስለሆነ በጋሪ ነው በጋሪ ማለት እንደዚህ ሄድን ጋሪ ነው ዘንድሮ አባቱ ያው ከትንሽ ደቂቃዎች በኋላ ሙሉ የምናሳይ ይሆናል ካፕኝ ይሏል በላ ባዳማ ከተማ ውስጥ በጋሪ ጥሩ ነው ደርሰናል እዚህ ጋር ፋርሙን ይሄንን ይመስላል የነበሩት ዶሮዎች ያው መጀመሪያ ተካርገን ተቋጣጣው ለነገራችን ስለሆነ ያው ደርሰናል ይሄንን ይመስላል ፋርሙ ያመጣንበት ይሄ ማለት ነው እዚህ ጋር ክሬት ተደርድረዋል ግማሾቹ ተቆጥሮ ምናምን ያው ለመጫን ሬዲ ሆነናል ለተመረቁት ያው ብዙ ነው ይሄንን ይመስል ነበር አመጣጡ ከመጀመሪያው ዶሮዎቹም ያገና ናቸው እነዚህ የመጡት ባይዘው አንድ ወር ከ5 ቀን አንድ ወር ከ5 ቀን ናቸው እኛ ያመጣናቸው ማለት ነው ያው ለአሸንዳ እስከ አዲስ አመት ይደርሳሉ ብለን ነው ያመጣናቸው እነዚህ በተመለከታቸው ደርሰናል ወደ ፋርም አጥተን ይዘንላችሁ ነው ይዘናችሁ መጥተናል በዚህኛው ክሬታቸው ያው እየቆጠርን እየተረከብን ነው ቆጥረን ተረከባለ ቆጥረን ሲጨርስ ተረከብን ያው ቆጥረን ስለሆነ የኛ ፋርም ላይ ደርሰዋል ወደ 12 ክሬት ነው አንዱ 60 ነው የሚገባው ይዘው ለ60 ምክንያት ያው ከአዳማ እዛው ከተማ ስለሆነ ቅርብ ስለሆነ ለዛ ብለን ነው እንጂ ሩቅ ቦታ ቢሆን እንኳን እንደዛ አይቻልም ለዚህ ቆጥረን ተረክበን ክሬት ሰጥተናው ለመኑ ጀመረ የነበረው መነ ይሄን ይመስላል ምክንያቱ የራሳቸው ሲመገቡት የነበረ መነ ስለሆነ የሰጠናቸው አዲስ ነገር እንዳይቀያየርባቸው ብለን ውሃቸው መግባቸውን ተሰጥቷቸው እኛ ፋርም ገብቷል ባይዘይ ከሚገርማችሁ ነገር ብዙ ወንዶች ናቸው ሴቶች ብዙም አይደሉም የሉ አንዳንድ ሁለት የተቀላቀሉ ሊኖሩ ይችላል ግን ሙሉ ወንዶች ብለን ያመጣናቸው መድኃኒታቸው ደግሞ የቪታ ስትረስ ነው ያው ከቦታ ወደ ቦታ ሲቀያየሩ የሚደረግ የቫይታሚን የሚሰጣቸው ነው ድብርት እንዳይኖራቸው ተብሎ የሚሰጥ ነው ለዛ ነው ውሃው ወደ ቢጫ ነገር እንትን አድርገን የሰጠናቸው መድኃኒት ስላለበት ነው የቦታቸው እንደምታዩት በጣም ተመችቷቸው ላይ እናት ስፋትም አለው አዲስ ቦታም ስለሆነ ገና ነው ይሄን ይመስላል የኛ ፋርም ሰፊ ነው ዝም ብለን ያው ለጊዜው ብለን ነው እንጂ ቦታው እስከ 1500 እስከ 2000 ይችላል ትላልቆቹ ማለት ነው ናንሾቹ እስከ 10000 ይይዛል ትልቁ ሰፊ ስለሆነ ወደ 250 ካሬ አካባቢ ነው የሚወስደው ግን ያው እነዚህ ቸክአፕ ለመጀመሪያ ጊዜ ስለሆነ መጀመሪያ ዶሮ ጊዜ ሲጀመር ያው እኔ 2 አመት 3 አመት ሰርቼበታለሁ ግን አዳማ ላይ ብዙም አልተሳተፍኩምና ለዛ ነው ለመጀመሪያ ጊዜ እነዚህ 700 ዶሮ ያስገባናቸውና ይሄንን ይመስላል እንደምትመለከቱት ዝቅ አድርገን ስናሳያቸው በየቀኑ እናሳያቸዋለን ይሄ ለአዲስ አመት ሽያጭም ስለሆነ የሚፈልግም ሰው ነው ለሁሉም ነገሩ እናስረክብ ይሆናል ያው 700 በእያንዳንዱ ተሽጣለ እዚህ ጋር ደግሞ ወንዶች ብቻ መሆናቸው በዚህ መመልከት ትችላላችሁ እዚህ ጋር ውሃ እየሰጠናቸው ነበረ መድኃኒቱ ሁሉ ነገር የተሟላ መሆን ስላለበት ያው ሙሉ ውሃም መኖም አንድ ላይ ሬዲ መሆን ስላለበት እዚህ ጋር ሰጥተን ጨርሰን አሁን ያለው ነገር ያው የቦታው ስፋት ማየት ይችላል በጣም ሰፊ ነው ባይዘ እና የወንዶች የስጋም ስለሆነ ትንሽ ቦታ
ስፔስ ማግኘት አለባቸው ብለን ነው። ለዛ ነውና ሰፋ አድርገን የሰጠናቸው። ያው እያደጉ ሲሄዱ ቦታው መሙላቱ ስለማይቀር ለዚህ ቫይታሚንም ስለሚያስፈልጋቸው ብዙ ነገር ስላለ ለዛ ብለን ነው። ለማለት የተባለ ነገር ዛሬ ተጀምሯል። ያው ይሄ ነው አዲሱ ስራ የሀብታም ሰፈራችሁ ላይ ነው። ዋው አረ አይሸጡም። እኛ ራሳችን ነው የምንበላቸው። ሁሉ እያንዳንዳቸው ቀስ አድርገን እያበሰልን እንዴ አልፈልግም። ቦነስ ኮንፊደንስ እና እንትን ነው ፊዚኔስ ነው እንዴ ኩል እንደ አለ ግን እንደ መጀመሪያችን የሆነ አለ አይደለም ኤክሳይት ነው። በጣም ደስ የሚል ለዛ ነው እና ጋውን አላረግ ምክንያት ጋውን መኖር አለበት አለ ጋውን አለበት ነው እንጂ እኛ ራሳችን ነው የምንበላቸው ትንሽ ነገር ስላለ ለዛ ነው ዛሬ ያለ ጋውን አድርገን የቀረጽነው። ካሁን በኋላ ያለው ነገር አስተካክለን እንቀርጻለን። ቴንክ ዩ